ውድ የተከበራችሁና የተወደዳችሁ ተመልካቾቼ ዛሬ በጣም በሚገርምና በሚደንቅ ቪዲዮ ነው የመጣሁት። እስኪ አብረን እኔ ቪዲዮ ይገርማችኋል ማለት ሐሳባቸው ደስ የሚለኝ ሰዎች አሉና የሐሳባቸውን መጋራት ወዳለው እሱ ነገር ያስደስተኛል። ዛሬ እስኪ ዝም ብለን አየት እናደርግና ሰብስክራይብ ያደረጋችሁ ቤተሰቡን መራርጬ ቃላትን ልገልጽላት ስሜቴን በቃ ዛሬስ ነግራታለው ብዬ ወስንና እፈራለው ብቅ ስትል አይኗን ሳየው ገና አፍ የፈታሁበት ቋንቋዬ እሷ ፊት ከሚያንቀኝ አይን አፋርነቴ ላፍታ ምናለ ከኔ ብትርቀኝ እሷ ከጉዳይም ሳትቆጥረኝ ትመላለሳለች በፍቅሯ ልቤን ማጣቴን ምናለ ከአይኔ ባወቀች ጉብዝናዬ ሲነገር ስሜ ባገር ሲጠራ ስርበተበት ያስኩኝ ለማናገር ስፈራ ደፈር በል ንገራት የሚለኛ አበዛዙ ጀግንነት መች ይሰራል ልብ ላይ ከተያዙ። ምንድን ነው አሁን? ምን ዘፈን ነው? ምንድን ነው የሰራው? ግራ የሚያጋባ ነገር አትስሩ። በቃ ወይ ዘፈን አይባል ምን አይባል በቃ ማለት በጣም ነው የሚያምረው። ዘፋኙ ቢሰማ ያው ዘፈኔን ቀማኝ ብሎ ይከሳል። እኔ ላንተ አስቤ ነው እንጂ ዘፈኑ ምንም ጥያቄ የለውም። ጸዴ ነው። እንደውም ኤአይ ነው የሚመስለው፣ የሰው ድምጽ አይመስልም። እንቀጥላለን። ግን እንደዚህ አትስፈን ቃልዬ። አሁን ደግሞ ማን ነው ኮሜዲያን ማን ነበረ ስሙ? እስኪ ነው እናትሽ እንዴት ሆነ የሚል ገለባኛ ነገር ግጥም ነው። በቃ እንደዚህ ነው የሚፈለኩት። እንደዚህ አይነት ከነ ሪአክተሯን ያመጣዋት እቺ አንድ ሞላ ያለች አቤልና ፍላጎቱን አፍቃሩ ደግሞ ግጥም ላይ ነው የመጣልኝ። እናትሽ እንዴት ሆነ? እናትሽ ደግነች፣ አንቺን ሰጥታኛለች። የተራበ ጎኔን አጥግባልኛለች። ትጥገብ ለዘላለም መርቃታለሁ። የእናትሽን ውለታ ከምርቃት ውጪ በምን ከፍላለሁ? እናትሽ እንዲህ ትሁን እንደ ሳራ ትሁን፣ በርጅናዋ ትውለድ ፈጣሪ ዳብሳት። ዘራው ይብዛ እናትሽ የልጅ ልጅ 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 ያሳያት። አንቺን ዥላት ሆነሽ ለማየት ያቆያት። እናትሽ እንዲህ ትሁን እንደ እቴጌ ትሁን ልክ እንደ ጣይቱ። ትድፋ ዘውድ ካባ ይሁን ወርቅ። ከዙፋን ቁጭ ብላ ሀገሪቷን ትምራ፣ ህዝቦቿን ትመርቅ። ብርሃን ሆና ኢትዮጵያን ታድምቅ። በሷ ምክንያት አንቺን ስላገኘው እንዲህ ትሁን ብዬ እመኝላታለሁ። ካላት ውበቷ ላይ ጨምሮ ጨማምሮ አብዝቶ አባስቶ ውበት ሙልት ታርጎ ዘግኖ ይስጣትና ከጠቢብ ታዛም ደንሳ ባንቱንና እናትሽ እንዲህ ትሁን መርቃታለሁ። በሷ ምክንያት አንቺን ስላገኘው እንዲህ ትሁን ብዬ እመኝላታለሁ። አይቻልም። ምንድን ነው ግጥም? አሁን ግራ የሚያጋባ ግጥም ስድብ ነው ምንድን ነው የሚባለው? አሁን ስድብ ነው መሰለኝ ሳስበው ደግሞ ስቀውለታል። ምርቃትም ይመስላል። ብቻ እኔ ግራ ገብቶኛል። እናትሽ እንዴት ሆነ እንትን ከሆነ ማለት ኖርማል ከሆነ ፒስ ከሆነ ውሰዱት። እኔ ተመችቶኛል። የምትወስዱ ሰዎች ውሰዱት። እሺ ዘፈን ዋው ያምራል አገሬ ቫይቡ ደስ አይልም? ያምራል አገሬ
የድሮ ማለት ዘፈን ልጅ እያለሁ አላለቀም። አለቀ ማለቅ አልነበረበትም። ዘፈኑ በጣም ጸጥ ዘፈን ነው። ማለቅ አልነበረበትም። ያው አልቋል። እንዳያልቅ የለም አለቀ። መስነሳ ባዘን በትካዜ አልረሳም ያሳለፍነው ጊዜ ያወጋነው ወግ ክፋት ደግነት አንዳንድ ጊዜ ደግሞ ጨዋታና እንዴት እንደሚያትጋኝ ምን ነቅለል ጥላት ነው አልረሳም አለኝ ተክሎ ካንጀቴ በነገራችን ላይ ሙዚቃ በጣም ስለምወድ እንኳን አንተ ቀርተህ የፍቅር ሕይወቴ ግጥሙን አታበላሽ ከቆምንበት ቦታ ድቅን ይላል ፊቴ ከቆምንበት ቦታ ድቅን ይላል ፊቴ በጣም ነው ታዚም እንኳን ቆሜ ብቀበር እኔ ያላንተ አልኖርም እንኳን ቆሜ ብቀበር እኔ ያላንተ አልኖርም በዓለም ላይ ስኖር ስሞት ስቀበር ግማሽ አካሌ ነህ እኔ ያላንተ አልኖርም አዎ ግማሽ አካሌ ነህ ያላንተ አልኖርም ግማሽ አካሌ ነህ ያላንተ አልኖርም። አንጀቴን በላችሁ። በተለይ ወደ መጨረሻ አካባቢ ስትደርስ የሆነ ነገር ነው የነካችኝ። አንጀት ቢኖረኝ ጥሩ ነበር። ያው አንጀቴን በልተሽው ነበረ። ግን ችግሩ እኔ አንጀቴን በደህና ጊዜ ሽጬዋለሁ አይደልሽም አስበልቼዋለሁ። ኤኒዌይስ ግን በጣም ጸደይ ነበር አይደል? ጸደይ ነበር። ዛሬ ደግሞ ድምጻዊ ትንሽ ይበዛል። አሁን ደግሞ ወደ ምንድነው ያበደ ቪዲዮ እናያለን። ከረፍት በኋላ እንመለሰ ጋይስ። ደግሞ ምንድነው ሼር ላይ ኮፒ ሊንክ አድርጓ። ምንድነው እስከ ነግራችሁ ምናምን አትጠብቁ። ዳዳዳዳዳ ያረጋችሁ ምናምን ቤተሰቡ ነው። ከዛ እኛም የምንፈልገው ቦታ እንደርሳለን ማለት ነው። እንደነሱ ያው እኔ የመዝፈን ፍላጎቱ አለኝ። ያው ድምጽ ምናምን እፈልጋለሁ። ትምህርት ቤት ካለ ጠቁሙኝ፣ እገባለሁ። ይመቻችሁ።